ወደ ዩቲዩብ ቻናላችን እንኳን በሰላም መጣችሁ። እንዴት ነህ ከተባባልን ደህና ነኝ። አንቺ እንዴት ነሽ? እንዴት ነው በቱርከኛ ማለት ነው? ያው የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም። ቱርከኛም ላይ እኮ ሰላም የሚባል ወርድ አለ። 13 ዓመት ነው ብላለች። አንጠይቅም። we listen we don't judge። ዛሬ ሆምወርካችን የራሳችሁን ስም ኮሜንት ላይ በቱርከኛ ጻፉልኝ። ሜምኑን ኦልዱም ማለት ስለተዋወቅኩ ደስ ብሎኛል ማለት ነው። የሰላምታ ስናቀርብ ኢትዮጵያኖች ያው ፈጣሪ ነው እናመሰግነው። አይ ቲንክ ኦኬ ልክ ነህ። ያ ልክ ነሽ እንጂ ሰውን እናመሰግነው። በእንዴ እኔም ደህና ነኝ ማለት ነው። ይህንን ቻናል ሰብስክራይብ በማድረግ ይጀምሩ። ሜረባ arkadaşlar ዩቲዩብ ካናልምዛ hoş geldiniz ወደ ዩቲዩብ ካናላችን ኦር ቻናላችን እንኳን በሰላም መጣችሁ። ባለፈው ሌሰናችን ላይ ከአያት ጋር እንዴት አልፋቤትን እንደምንማማር በቱርከኛ አይተናል አይደለ? ሰፋ አርግተን አይተናል። ኤ ፎር አፕል እንደሚለው ኤ ፎር አኔ፣ ቤ ፎር ባባ፣ ጄ ፎር ጂሌት እያለን ተማምረናል። ዛሬ ደግሞ እንዴት ሰላምታ መለዋወጥ እንደምንችልና የሰውን ስም እንዴት መጠየቅ እንደምንችል እሱ ምናየውናል አይደለ? ይሄንን ቪዲዮ እስከ መጨረሻው በማየት አብራችሁን ሁኑ። ምክንያቱም በጣም ወሳኝ ቤዚክ ከሚባሉት ውስጥ ሆኖ በጣም ወሳኝ የሚባሉትን የቱርከኛ ሌሰን እናየውናል ዛሬ። ምክንያቱም ሁል ቀን የምንጠቀመው ነገር ስለሆነ በጣም ወሳኝ የሆነ ቪዲዮ ነው ለማለት ነው። ወደ ሌሰናችን ከመግባታችን በፊት ይህንን ቻናል ሰብስክራይብ በማድረግ ይጀምሩ። ቱርከኛ መማር ለሚፈልገው ጓደኛችሁ ደግሞ ሼር በማድረግ ላይክ በማድረግ ይጀምሩ። አሁን ወደ ሌሰናችን እንግባ አይደለ? የዛሬው ሌሰናችንን ኢሴንሻል ግሪቲንግ ሌሰናችንን እንዴት ነው የምንጀምረው? በምን እንጀምር? በመጀመሪያ ቃል ነው የምንጀምረው። ሰላም በመስጠት እንጀምር አይደለ? ሜረባ arkadaşlar ብለናቸዋል። ቪዲዮን ሲጀምር ጊዜ ሜረባ ማለት ሃይ ኦር ሄሎ እንደማለት ነው። ሄሎ ኦር ሰላም እንደማለት ነው። ያ ባይዞይ ቱርከኛም ላይ እኮ ሰላም የሚባል ወርድ አለ። እኛ በአማርኛ ሰላም የምንለው በቱርከኛ ሰላም ነው የምንለው። ያ እሱም አለ ማለት ነው። ሜረባ ሀያት፣ ሜረባ arkadaşlar። ያ እንደዚህ ሜረባን መጠቀም እንችላለን። ሌላኛው ደግሞ እንዴት ነህ ኦር እንዴት ነሽ ለማለት ምንድን ነው የምንለው? ነስስን። እዚህ ጋር ልነግራችሁ የፈልገው ነገር ለወንድም ለሴትም ተመሳሳይ ነገር ነው። ቱርከኛ ላይ እንዴት ነህ ኦር እንዴት ነሽ የሚባል ነገር የለም። ነስልስል ለሁለቱም ነው የምንጠቀመው ማለት ነው። ነስስም ማለት እንዴት ነህ ኦር እንዴት ነሽ ሊሆን ይችላል። ግን እዚህ ጋር አንድ ነገር አለ። ታላላቆቻችንን እንዴት ኖት ነው እንጂ የምንለው አንድ በጣም ከኛ ታላቅ የሆነውን ሰው ሄደን እንዴት ነህ አንልም። እዚህ ጋር እንዴት ኖት ኦር ያንን ለማለት በቱርከኛ ዜድን በመጨመር ዝን በመጨመር ነስስንዝ ነው የምንለው አይደለ? ነስስንዝ። ወይም ደግሞ አዲስ የተዋወቅናቸውም ሰዎች ሊሆኑ ይችላሉ። አዲስ የተዋወቅናቸውን ሰዎችም ደግሞ ከማክበር የተነሳ ነስስንዝ ብለን ነው የምንጠይቀው ማለት ነው። ሌላው ደግሞ እንዴት ነህ ከተባባልን ደህና ነኝ። አንቺ እንዴት ነሽ? እንዴት ነው በቱርከኛ ማለት የምንችለው? ይህም ቴሸክር ደረም ወይም ደግሞ ደህና ነኝ አመሰግናለሁ የሚለውን ትርጉም ይሰጠናል። አመሰግናለሁ እዚህ ጋር ለምንድን ያስገባ ነው እሱን እንንገራቸው። ባይሆን ትንሽ ሊያወዛግብ ስለሚችል እዚህ ጋር ለምንድን ነው አመሰግናለሁ የመጣው? ቤዚክሊ ቱርከኛ ላይ ሰላምታ ከተለዋወጡ በኋላ ቱርኮች እንዴት ነህ ብለህ ስትጠይቃቸው ጊዜ ወር ስትጠይቃቸው ጊዜ ደህና ነኝ አመሰግናለሁ፣ እንዴት ነሽ አንቺ ነው እንጂ የሚሉት ጀስት ደህና ነኝ አንተ እንዴት ነህ አይሉም። ይሄ ሞር ኦፍ ላይክ ለጓደኞቻችሁ ሲሆን ከሆነ ጊዜ በኋላ ቴሸኩሬደርም አትጠቀሙም። ግን የመጀመሪያ ታይም ላይ እንደዚህ ማትተዋወቁት ወይ ከስንት አንድ የምትገናኙትን አይነት ሰው የሩቅ ሰዎቻችሁን ይህም ቴሸኩሬደርም ሰነሰስን ኦፍኮርስ ይህንን ማለት የእናንተ እንትን ነው ምርጫ ነው። ይሄ ግን ብዙ ጊዜ ቱርኮች ይህንን ስለሚጠቀሙት አድ ማድረግ ስለፈለግን ነው እኛ አይደለ? እና ደግሞ ሌላ ምንድን ነው እንደ ኢትዮጵያኖች ሊገርመን የሚገባው ነገር ላይክ እኛ ሰላምታ ስናቀርብ ኢትዮጵያኖች ያው ፈጣሪ ነው የምናመሰግነው። አይ ቲንክ ልክ ነሽ። ያ ልክ ነሽ እንጂ ሰውን አናመሰግነው። ትንሽ በጣም በቃ ፖላይት ይሆናል እንትናቸው። በእርግጥ በጣም ደስ የሚል ነገር ነው። ልክ ነሽ። ይህም ቴሸኩሬደርም ሴን ነስስን አንተስ ኦር አንቺስ እንዴት ነሽ ማለት ነው። ሴን ነስስን ማለት ይህ ማለት ደግሞ ደህና ነኝ። ሴን ነስስን አንተስ አንቺስ እንዴት ነሽ። ይህንን ካለም በኋላ ደግሞ እኔም ደህና ነኝ ለማለት እንዴት ነው የምንለው? በእንዴ
እኔም ደህና ነኝ ማለት ነው። ሌላው ደግሞ ከዚህ በኋላ ማየት ያለብን ግሩሽሩዝ ሆስቸካል እና ጉሌ ጉሌ ነው። እነዚህ ሞሮፍ በእንግሊዝኛ ሲዩ ባይ ደህና ቆየኝ እንደሚለው አይነት ሚኒንግ ይሰጠናል። ግሩሽሩዝ የሚለው ሞሮፍ እስክንገናኝ አይነት ሚኒንግ ነው የሚሰጠን። ሶ ሞሮፍ እነዚህ ግሩሽሩዝ ሆስቸካልም ጉሌ ጉሌ ሶስቱንም ከሰው ጋር በምንለያይበት ጊዜ ሲዩ ደህና ቆየኝ በዛ ወይ መጠቀም እንችላለን። ሶስቱንም የፈለጋችሁትን መጠቀም ትችላላችሁ ማለት ነው። ሶ ጋይስ ባለፈውን ቪዲዮ ላይ እንዳልነው ፕራክቲስ ለዚህ ቱርክኛ ለመማር በጣም ወሳኝ ነገር ነው። ሶ አሁን ላይ የተማማርነውን ነገር እኔና ሀያት ሙሉ ለሙሉ ፕራክቲስ እያደረገን ምናየሆናል ማለት ነው። Merhaba Hayat. Merhaba Beki. Nasılsın Hayat? İyiyim, teşekkür ederim. Sen nasılsın? Ben de iyiyim, teşekkür ederim Hayat. Görüşürüz. Görüşürüz. Hoşça kal Hayat. Güle güle. ያ የፈለጋችሁትን መጠቀም ትችላላችሁ። እዚህ ጋር ሌላኛው ደግሞ ምንገባው ሌሰናችን ዛሬ ላይ ራሳችንን ኢንትሮዲውስ ለማድረግ ራሳችንን ለማስተዋወቅ ስም ማን ነው፣ ስሜ ዳሽ ነው ለማለት እነዚህ እንዴት ነው በቱርክኛ የምንለው የሚለው ባጭሩ የምናየውናል። አድኔ Adım Hayat. Adın ne? አድን ኔ ማለት ስም ኦር ስምሽ ማን ነው ማለት ነው። አድን ኔ ማለት ስምህ ኦር ስምሽ ማን ነው ነው። ቅድም እንዳልነው ለትልቅ ሰው ስሞት ብለን ነው እንጂ የምንጠይቀው ስም ማን ነው ብለን አንጠይቅም ታላቃችን። ሶ እንደዛ ሲሆን ጊዜ ደግሞ አድንዝኔ ነው የምንለው። ዝን እናስገባበታለን፣ ዜን ሌተር ማለት ነው። አድንዝኔ ነው የምንለው። አድንዝኔ Adım Hayat. Adınız ne? አድም ቤኪ። ሶ እንደዚህ ብላችሁ መጠየቅ ትችላላችሁ። ኦፕሽናል ደግሞ አለ እዚህ ጋር አይደለ? ኢስሚኔ ማለት እንችላለን። ይቻላል። ኢስሚኔ ማለትም ተመሳሳይ ስም ኦር ስምሽ ማን ነው። ኢስሚኔ ኢስሚም ቤኪ፣ ኢስሚኔ፣ ኢስሚም ሀያት። ያ እዚህም ላይ ደግሞ ዜ ስንጨምር ጊዜ ኢስሚኒዝ ኔ፣ ኢስሚም ሀያት፣ ኢስሚኒዝ ኔ፣ ኢስሚም ቤኪ እንደዚህ ማለት እንችላለን ማለት ነው። ሌላኛው ደግሞ ስም ከተለዋወጥም በኋላ ብዙ ጊዜ የምንጠቀመው ነገር ስለተዋወቅኩ ደስ ብሎኛል or nice to meet you። ሶ በቱርከኛ እንዴት ነው ያንን ምንለው? ስለተዋወቅኩ ደስ ብሎኛል እንዴት ነው በቱርከኛ ምንለው? memnun oldum። memnun oldum ማለት ስለተዋወቅኩ ደስ ብሎኛል ማለት ነው። እኔም ስለተዋወቅኩሽ or እኔም ስለተዋወቅኩሽ ደስ ብሎኛልስ እንዴት ነው ምንለው? ben de memnun oldum። ben de memnun oldum or ይሄንን በዚህ ወይ ማድረግ እንችላለን። ተንሽትምዛ memnun oldum። ተንሽትምዛ memnun oldum ስለተዋወቅኩ ደስ ብሎኛል ነው። ሞሮፍ ይሄንንም እንዳልኳችሁ memnun oldum ኖርማል ወጣቶች ምናምን እንደዚህ እንትኖችን መጠቀም እንችላለን። ትልቅ ሰው ሲሆን ጊዜ ሞሮፍ ተንሽትምዛ memnun oldum ማለት እንችላለን። ሌላኛው ደግሞ እንደ ኦፕሽናል የምናስገባላችሁ ነገር እድሜ መጠየቅ ነው። ያው የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም። ከችሽ እንደስን ሀያት ኦኑች ያሽንዳይም ያው አይጠየቅም በሚለው ኦኑች ያሽንዳይም ብላለች። 13 ዓመቴ ነው ብላለች። አንጠይቅም ምን ነበር የሚባል ያንን ነገር we don't judge we listen we don't judge ያ ሶ ከች የሽንደስም ማለት እድሜ ስንት ነው? ከች የሽንደስም ካች የሽንደስም ማለት እድሜ ስንት ነው? ትልቅ ሰው ሲሆን ጊዜ እንዴት ነው የምንጠይቀው? ካች የሽንደስንዝ ካች የሽንደስንዝ እዛ ላይ የተጠቀምነው ነስልስንዝ ላይ የተጠቀምነውን ዜ እዚህ ጋር እንጠቀማለን። ሶ እንዴት ነው የሰው እድሜ የምንጠይቀው? ፕራክቲስ እያደረግን ደግሞ እንትን እንበል። ካች የሽንደስን ሀያት ben daşyaşındayım። ዳሽሽንዳይም ያለችው ያው እድሜ ለማስገባት ነው። እዛ ጋር 13 ከሆነ ኦንች፣ 15 ከሆነ ኦንቤሽ፣ 20 ከሆነ ይርሚ። እኛው ቁጥሮቹን በሌላ ሌሰን በጣም በዲቴል ስለምንማር ያኔ ቁጥሮቹን ስትማሩ እንትን ማለት ትችላላችሁ። ግን ለአሁኑ ቤን ዳሽ የሽንዳይም ነው የምንለው። ዳሽ ፓርቱ ላይ እድሜያችሁን በማስገባት ማለት ነው አይደለ? ያ ሶ በዚህ ወይ ራሳችሁን ኢንትሮዲውስ ማድረግ ትችላላችሁ። ከሰው ጋር ሰላምታ መለዋወጥ ትችላላችሁ ማለት ነው በቱርክኛ። ሶ ዛሬ የተማርነውን ሌሰን ከመጀመሪያ እስከ መጨረሻ ከሀያት ጋር ፕራክቲስ አድርገን እናሳያችኋለን። እናንተም ቤታችሁ ውስጥ እንዳናችሁ በጣም በተደጋጋሚ የምንለው በጣም ወሳኝ ስለሆነ ነው። እናንተም ፕራክቲስ አድርጉት። merhaba nasılsın? İyiyim, teşekkür ederim. Sen nasılsın? ben de iyiyim, teşekkür ederim. Adın ne? Adım Hayat. Adın ne? Adım Beki. Tanıştığımıza memnun oldum. Ben de çok memnun oldum. Güle güle. Görüşürüz. Kaç yaşındasın? Daha çok እንዳያችሁት እኔ ሞክር ያለው ጋይስ አምልጣለች። ምንም በቃ እንደው ምንም ያ ሶ የዛሬው ሌሰናችን በዚህ የምናበቃ ይሆናል። ይህንን እንዳልናችሁ ቤት ውስጥ
ሪፒት እያደረጋችሁ ፕራክቲስ አድርጉ። ዛሬ ሌሰናችንን ከመጨረሳችን በፊት ሆምወርክ እንሰጣችኋለን። ሆምወርክ ስንል ከባድ ሆምወርክ አይደለም። ዛሬ ሆምወርካችን የራሳችሁን ስም ኮመንት ላይ በቱርከኛ ጻፉልን። ባይ ዘ ዌይ ሌተሮቹን ልትሳሳቱም ትችላላችሁ። ኢትስ ኦኬ። የገባችሁን ያክል በቱርከኛ ሌተር ተጠቅማችሁ የቱርከኛ ፊደል ተጠቅማችሁ ስማችሁን ኮመንት ላይ ያስቀምጡልን። እኛም ደግሞ እዛ ጋር ኮመንት ላይ እየገባን ማስተካከል ያለባችሁን ነገር እንድታስተካክሉ እንነግራችኋለን ማለት ነው። ይህንን ቪዲዮ ቱርከኛ መማር ለሚፈልገው ጓደኞቻችሁ ሼር ማድረግ፣ ሰብስክራይብ ማድረግ እና ላይክ ማድረግ እንዳትረሱ። የዛሬው ቪዲዮችን እዚህ ላይ የሚያበቃ ይሆናል። ቢሶርናኪ ቪዲዮ ዳ görüşmek üzere